እሺ ታዩ በቃ ችግር የለውም። ማሽ የሳችን ይዛ ካሜራ ሴታፔን አስተካክዬ ጨርሻለሁ። ስልኩን ደበቅ አድርጌዋለሁ እንዳያይ። ቲቪውን አላየውም ሲገባ ልብሱን እየቀየረ ነው። እንግዲህ ምን እንደሚል ሪያክሽኑን አብረን እናያለን። እቺን ማይክ ደብቄ ላስቀምጣት። ቆይ እንጉዴ ፈላ አፓርትመንት እኔማ ወይ ይወስላችሁ ከዛ በፊት ምንድን ነው? ምን አድርገሽ ነው? እሺ ደወልሽላቸው በቃ እኮ ከዛ በፊት ምንድን ነው እንደ ትባለ ነገር እንደ ልጅታ ማለት ነው። ምን ማለት ቲቪውን ስከፍተው ማለት ነው። ኢየሱስ ምን አድርገሽ ነው? ለምን ስከፍተው ነው እንደዚህ ሆነ ማለት ተሰንጥቋል እኮ። ቅድም ጣል ላይ ሳጸዳ ነው። እንደዚህ ሆነ። ምን አድርገሽ? አላውቅም። ስፕሬው ነው ከዚህ ላይ ወደቀብኝ። ብሰራ ምንም ሊበራ አልቻለም። አንቺ አምሻል እንዴ? ምን ጥለሽበት ነው ወይስ ወድቆ ነው? ለምን ስፕሬው ነው ወደቀብኝ ከዚህ ላይ ሳጸዳ። እና ስፕሬ ፈለገ ቢወድቅ ይኸው እስኪ ጠርዙ አይደርስበትም እኮ። ይሄ ምክንያት እኮ ወድቆብሽ ነው አይደል? ቲቪው እንዴት ይወድቅብኛል እኮ። ቲቪው ካልወደቀ በቀር ታዲያ እንዴ? ይኸው እስኪ ጠርዙን አይደርስ አይመታውም እኮ ጭራሽ። ምንም አይነት ዕቃ አይመታውም እኮ ሲወድቅ። እንዴ ምን ሆነሻል? የመጣ ሰው ነበር እንግዳ መጣ እንደዚህ ቤት። አረ ምንም አልነካም። እና ምን ሆኖ የተሰቀለ ቲቪ ምን ሆኖ እንደዚህ የሚሆነው? እንዴ አማታል እንዴ? ሙዲየሽ እንደውም ኢንች አፕግሬድ እናደርጋለን ያልከኝ ነበር። የፈለገ ኢንች አፕግሬድ ታዲያ አሁን ነው እንዴ? ታዲያ ያለንበትን ሁኔታ ያውቅሽ ምንድነው ኢንች አፕግሬድ ምናምን በዚህ ሰዓት ነው እንዴ? የሚያስፈልገን ቅድሚያ እየተነጋገርን ነበር እንዴ ትላንትስ? ታዲያ ኦኬ እኮ አልሰበርኩትም። ደግሞ ፈገግታሽ እንደ ምርሽ ነው ግን አይደለም። እኔ ልክ አውቄ እንደ መቆጣት ነበረብኝ እንደ ግዴታ መጮህ ነበረብኝ። አውቄ እንደሰበርኩት ለምን አቀፋረቀ እንዴ? ሲጀምር በዚህ ሰዓት ኧረ ወይኔ ኧረ ወይኔ ኧረ ወይኔ እሺ ይቅርታ በቃ። ምንድን ነው ይቅርታ የምትይው? ያማታል እንዴ? እንቀይራለን እያልኩ እና የፈለገ ይቀየራው። ሱቁን ትሞያለሽ ወይስ ቲቪ ትቀይሪያለሽ? ምን አገባኝ? ቲቪ ቀይረሽ ሱቁን ባዶ የምታረጊ ከሆነ ይሰጥሻል፣ ትቀይሪያለሽ። ምንም አይደለም። ምንድን ነው ምን አይነት ቃላት ነው የምትጠቀሚው እንዴ? የቱ ይበልጣል? ሱቁ ይቀድማል ወይስ? ሲጀምር አውቀሽ ነው የሰበርሽው? እያለቀሽ ነው የሚጨራሽ? ምን ሆነሽ ነው? እሺ ይቅርታ በቃ። እሺ ታዩ በቃ ችግር የለውም። ማሽ እሺ የሳችን ይዛ እስኪ ሪሞቱ እግዚአብሔር ይገኝ ደግሞ ማወለስ የምርግን ይሰራል። ወይኔ ጉዲ አልቻልኩም። ማርያም አልቻልኩም። ይሰራል ግን